ሰላም ጤና ይስጥልኝ እንዴት ከርማችኋል እኔ በጣም ደህና ነኝ እግዚአብሔር ይመስገን ትንሽ ሰንበት ብያለሁ ኦፍ ኮርስ ነገራትን ያው እንደ ወትሮ የተከታተልኩ ነው እና በተለይ በዚህ ባለንበት አሜሪካ ነገራት መልካም አይደሉም የትራምፕ አድሚኒስትሬሽን ወንጀለኛውንም ጤናማውንም ህግ አክባሪውንም እየጨፈለቀ ግማሹንም ዲፖርት እያደረገ ግሪን ካርድ ያላቸውን ህግ አክብረው ታክስ ከፍለው የሚኖሩትን በሙሉ ሳይቀር ውሃ ቀጠነ እያለ በተለያየ አቅጣጫ ዲፖርት እያደረጋቸው ነው ዲቴይን እያደረጋቸው ነው ብዙዎች ከስራ እየተባረሩ ነው እንግዲህ ይሄ ቀላል ቁጥር እንዳይመስላችሁ tens of thousands of federal workers ማለት ነው እና ብቻ በአጠቃላይ ኦፍ ኮርስ በዚህ አካባቢ ያላችሁ እንትኑን ኢንፎርሜሽኑ ደርሷችኋል በየቀኑ የሚወራው ያ ነው በጣም በሚያሳዝን ሁኔታ አሁን ያለንበት ጊዜ በአሜሪካን ሀገር መኖር የምትመኙበት ጊዜ አይደለም እና የአብይ አህመድ ታላቅ ወንድም ብየዋለሁ ትራምፕን ኦፍ ኮርስ እንግዲህ ያው ባላቸው ይሄ አምባገነናዊ ቴንደንሲ እና ለህዝባቸው ብዙ ኮንሲደሬሽን ስለሌላቸው ብዙ የሚያመሳስላቸው ነገሮች አሉ ማለት ነው ኦፍ ኮርስ ትራምፕ ነፍስ እያጠፋ የእርጉዝን ሆድ እየቀደደ አይደለም እንደ አብይ አህመድ የትራምፕ ክፉ ጎኑ ሌላ ራሱን የቻለ ስታይል አለው እና የአብይ ደግሞ ሌላ ነው ግን ዞሮ ሁለቱም በህዝባቸው ላይ ያላግባብ እየሰለጠኑ ያሉ አምባገነኖች ናቸው እና መልካም ጊዜ አይደለም በአሁኑ ጊዜ በአሜሪካን ሀገር ሌላው ወደ ሀገራችን ስንመጣ ይሄ ድርድር የሚባል ነገር አሁንም ያው አጀንዳ ሆኖ ነው ያለው የድርድር አጀንዳነት ለተወሰነ ጊዜ ብቻ የሚሆን አይደለም ምክንያቱም አብይ አህመድ እየተጠቀመበት ያለው አድሚኒስትሬሽኑ አሁንም ለሰላም እጁን የዘረጋ ነው አሁንም በድርድር ከተጻራሪዎቹ ጋር ሁሉ ቁጭ ብሎ በጠረጴዛ ዙሪያ ለመነጋገር ምንም ችግር የለበትም የአብይ አህመድ አድሚኒስትሬሽን የሚል አስተሳሰብ እንዲኖረው ኢንተርናሽናል ኮሚዩኒቲ ማለት ነው ለዛ ነው የሚጠቀምበት እንጂ አብይ አህመድ ወደ ድርድር ለመምጣት ምንም ሐሳብ የለውም ድርድር አይፈልግም አብይ አህመድ ምክንያቱም ገና ብዙ የሚሰራቸው ነገሮች አሉ የአማራው ህዝብ እንግዲህ ያው ከብዛቱ የተነሳ መቼስ እንዴት አድርጎ ሊጨርሰው እንደሚችል አላውቅም ግን ገና ብዙ አማራዎችን መግደል ይፈልጋል ብዙ ይሄ የአገሪቷን ማንነት ገጽታ እንደገና ሪቢልድ የማድረግ ሪራይት የማድረግ ታሪኳን የአማራውን ወይም የኦርቶዶክስን ቅርስ ነገር ያላቸውን አሻራ በሙሉ የማጥፋት ስራ ገና it's going to take longer እና እሱ እንደዛ አይነቱን ነገሮች ያደረገ አዲስ አበባንም በፈለጋት መንገድ እየገነቧት ነው እና በዛ መካከል ለኛ ምንድነው እቺ ድርድር የምትለዋን ነገር አሁንም አጀንዳ ላይ በሲልቨር ፕሌት አድርጎ ያመጣልሃል ማለት ነው እና እኛም እነ ከሌል ሊደራደሩ ነው እነ እስክንድር ነጋ በጎን እየተደራደሩ ነው ምናምን የሚሉትን ነገሮች ስናኝክ የኦሮሞማው ኃይል ስራውን እየሰራ ነው ማለት ነው ነገር ግን
በድርድር ጉዳይ ላይ እንደው በደንብ አጤነን ስንመለከተው አብይ አህመድ ወደ ድርድር የሚያስኬደው ምንም የሚያጣድፈው ነገር የለም። አያችሁ ብዙ ጊዜ ሰዎች ድርድር እንደራደር ሌትስ ሜክ አ ዲል ብለው የሚሉት የሚያስፈራቸው ነገር ሲኖር ነው። አብይ አህመድን የሚያስፈራው በዚህ ወቅት አንዳች ነገር የለም። የአማራ ትግል እንደምታዩት በአሁኑ ጊዜ እንዳውም የለም። ይህንን እንትን ብንል ጥሩ ነው ማለት ሪኮግናይዝ ብናደርግ ጥሩ ነው። በአሁኑ ጊዜ ማለት አብይ አህመድን እስከ ወሪድ እንዲሆን የሚያደርግ የአማራ ኃይል የትም የለም። እዚያው አማራ ክልል ውስጥ የሚድበሰበሱ አሉ። ከዚህ በፊት እዚህ ላችሁ እንደሆነ ዘመቻ 100 ተራሮች የሚል ወሬ ይዞ ወጥቶ ነበር ያ አስረስ ማረ ዳምጤ። በዛ ትንዮ ዘመቻ 100 ተራሮች ምናምን ተባለ። መቼም የስሙ ማማር ሌላ ነው እና አሁን የዘመቻ 100 ተራሮች ውጤቱ ምንድን ነው ብላችሁ ያላችሁኝ እንደሆነ ዜሮ፣ ምንም። ግን ለአንድ ወርም ለ3 ሳምንትም የአማራውን አጀንዳ እና አእምሮ ይዞ አሁን ምን ሊያደርጉ ነው ምናምን በሚል ማለት ነው። እነ ዘመነ ካሴ ኦልሬዲ ከየት ወደ የት እንደሚሄዱ እስከ የት ድረስ እንደሆነ ትግላቸው በደንብ አድርገው የሚያውቁ ናቸው። ዘመነ ካሴ ባለፈው ነግሯቸዋል። ወረዳ ከዛ ደግሞ ከፍ ቢል ክልሉን ነው እንጂ አማራን ቶታሊ ነፃ የሚወጣበትን መንገድ ለመቀየስ ያለውን ይሄ የኦሮሞማውን ስርዓት ደምስሶ የሚከፈለውን መስዋዕትነት ከፍሎ አዲስ አበባ ያለውን አስተዳደር ይዞ በዛ መሰረት የአማራን ህልውናና መብት በማያጠራጥር በማያወላዳ ሁኔታ የማስጠበቅ ነገር ምናምን ህልማቸው ውስጥ የለም። ባለፈው ሰምታችሁት እንደሆነ ማነው ዘመነ ካሴ ምንድን ነው ያለው? መጀመሪያ ወረዳን ነው ነፃ የምናወጣው። መጀመሪያ ሃስታይል የሆኑ ኃይሎችን እነሱን ድምጥማጣቸውን ማጥፋት ማስወገድ፣ ከዛ በወረዳ ደረጃ የአማራውን ክልል ማጽዳት ከጠላት ኃይል ማለት ነው። ከዛ በኋላ ደግሞ በክልል ደረጃ ክልሉን ያው በአማራ ቁጥጥር ስር እንግዲህ ምን ማለት ነው ፓራፍሬስ አድርገው መከላከያን ከዛ ከአማራ ሙልጭ አድርጎ ማስወጣት ምናምን እንደዛ አይነት መልእክት ነው ያለው። ከዛ በኋላ ግን አለ በመጨረሻ ላይ ይሄ ኢትዮጵያ የሚለውን ነገር በተመለከተ እሱን ከሌሎች ብሔሮች ጋር እንደ አንድ እንትን ብሔር እንዋጋለን አለ። አያችሁ በቃ ይሄ ልቡ ሲፈስ ዓላማ የለውም የዛ። ለምንድን ነው ያላችሁኝ እንደሆነ የትኛው ብሔር ነው ለመሆኑ ከአማራ ጋር ቁጭ ብሎ ተወያይቶ አገነስት አብይ እንነሳ ብሎ የሚለው የትኛው ብሔር ነው? የትኛው ብሔር ነው ከአማራ ጋር አብሮ ለመስራት ለመሆኑ ፈቃደኛ ሆኖ አገንስት ኦሮሞማ ሪጅም ለመነሳት ፈቃደኛ የሆነ ሀሞቱ ያለው ኢንትረስቱ ያለው ከሁሉም በላይ ኢንትረስቱ ያለው የትኛው ብሔር ነው? ከሌሎች ጋር ሆነን ምናምን የሚል አማርኛ እስቲ እነማንን ነው ብላችሁ ብትጠይቁ አንድ የሚጠቅሱት የለም። ያለው ብሔር በሙሉ ሲጀመር አንተ አማራ በሆነ እንትን ናሬቲቭ ወይም ደግሞ የሐሰት ትርክት በአማራው ላይ ኔጌቲቭ የሆነ አቲቲዩድ እንዲኖረው አማራው ጨቋኝና ሌሎቹን ያስወገደ የራሱን ካልቸር የራሱን ማንነትና ባህል በሌሎች ላይ ኢምፖዝ ሲያደርግ ለዘመናት የኖረ ከዚህ በኋላ ወደ ስልጣን የመምጣት ነገር ፈጽሞ እድሉ ሊሰጠው የማይገባው ብሔር ነው የሚል እምነት በውስጡ የያዘ ብሔር ነው ያለው። በአጠቃላይ ከ50 ዓመት በላይ አንታይ አምሃራ የሆኑ ትርክቶች ሲነዙ ከርመዋል።
መለስ ዜናዊ ወዲህ ብቻ አይደለም፣ ከዛ በፊትም ጀምሮ ነው። አማራው ጨቋይ ነው ጭሰኛውን ሲረግጥ የቆየ ፊውዳል ነው አማራ። አጼዎቹ አማራዎች ናቸው፣ ነገስታቱ። ስለዚህ አማራ እነ ብርሃኑ ነጋ እንዳሉት መጨቆን ወይም ደግሞ ያ ብቻ ሳይሆን ወደ ስልጣን ዳግመኛ ፈጽሞ እንዳይመጣ መደረግ አለበት በሚል በውስጣቸው ኢንግሬንድ የሆነ እምነት የተበከሉ ናቸው ብሔሮች። ማንም ከአማራ ጋር ሆኖ ከአማራ ጋር ተሰልፎ ይህንን ያለውን የኦሮሞማ መንግስት እንትን እንበል የሚል የለም። አይ ቲንክ ከዚህ በፊትም ባለፈው አይ ዶንት ኖ ቪዲዮ ላይ ተናግሬ ይሆናል። ሌላው ነገር ደግሞ ኮንሲደር ማድረግ ያለባችሁ ምንድነው ያላችሁኝ እንደሆነ አሁን ያሉት ክልሎች በአጠቃላይ የየክልሉን አመራር ሹሞቹን ሄዳችሁ ቼክ ብታደርጓቸው አንታይ ኦሮሞ የሆነ አንድ ሰው የለም። አንታይ ኦሮሞማ የሆነ አንታይ አብይ የሆነ ማንም እንትን ላይ ስልጣን ላይ ያለ በየትኛውም ክልል ማለት ነው አታገኙ። ለምንድን ነው ያላችሁኝ እንደሆነ የሚሾሙትም የሚሽሩትም እና አብይ ናቸው። ለጉራጌው ሆነ ለወላይታው ብትሉ፣ ለአማራው፣ ለትግሬው የትኛውም አካባቢ ብትሄዱ ለስሙ ኦፍ ኮርስ ክልል አለ። ስለዚህ እያንዳንዱ ክልል የራሱ የሆነ አመራር ይሾማል በህዝቡ ምናምን የሚባል ነገር አለ። ይሄ መቼም ምን የዋሆች ብንሆን በዚህ አንታለልም። ለእያንዳንዱ ክልል ማን ነው ቶፕ ፖዚሽን ያለው? እኛ ለምናደርገው ኤክስፓንሽን ችግር የሚያመጣብን ነው ወይ? አመራር ላይ ያሉ በእያንዳንዱ ክልል ውስጥ ያሉ አመራር ላይ ያሉት እነማን ናቸው ተብሎ ተመርምሮ ነው በእነ ሽመልስ አብዲሳ በእነ አብይ በኦህዴድ ወይም ደግሞ በኦሮሞ ብልጽግና በዛ ተመርምሮ ነው እያንዳንዱ ሹም በስልጣን ላይ ያለው። በየትኛውም ይኸው በአማራ እንኳን አታዩትም። ማን ነው የአማራን ስልጣናት ማን ነው ባለስልጣናት የሚሾምልን? አማራ የራሱን ባለስልጣን መርጦ ያውቃል? መቼ? ለ33 ዓመት መርጦ አያውቅም። የሚመረጥለት በሩሊንግ ፓርቲው ነው። እና ይሄን ሁሉ ማመጣው ምንድን ነው? እነ ዘመነ ካሴ አሁን ያለው የብልጽግና ፋኖ እንበለው ምንም አይነት ፕላን የላቸውም ይሄንን ያለውን ሪጅም ለመቀየር። እዛው ፕሮባብሊ እንደው በክልል ደረጃ እንግዲህ በጣም በቃ ትልቅ ነገር ማለት ትልቅ ፕሮጀክታቸው የነሱ ምንድነው? ክልሉን ማጽዳት ነው። ክልሉን ማጽዳት ራሱ ቀላል ነገር አይሆንም። ስለዚህ ይሄ ድርድር የሚባለው ነገር ዞሮ ዞሮ ለአብይ አህመድ ጊዜ መግዣ እንጂ ሪሊ አብይ ኢንትረስትድ ሆኖ ተደራድሮ ኦኬ ይሄንን እንሰጣችኋለን ይሄንን ስጡን ምናምን በሚል ከመቼ ወዲህ ነው ለመሆኑ አብይ አህመድ እና አድሚኒስትሬሽኑ እየቀለዱብን አይደለም እንዴ? በየስብሰባው ላይ እነ ሽመልስ አብዲሳ የሚናገሩትን እስቲ ስሙ። አሁን በጅማ ባለፈው ያደረጉትን ስብሰባና የተናገሩትን ንግግር አካምፕሊሽ ያደረጉት ምንድን ነው? ይሄን አድርገናል፣ ይሄንን አማራውን እርስ በርስ ጎጃምና ጎንደርን አናክሰነዋል እና ከመቼ ወዲህ ነው ለመሆኑ የአብይ አድሚኒስትሬሽን ታምኖ ድርድር ቢቀርብና እንደው የሆነ የስምምነት እንትኖች ቢጻፉ ማለት ነው ቢልስ ለመሆኑ አብይ አህመድ ነው ያንን የሚከተለው? መቀለጃና መሳቂያ እኮ ነው
የሆነው ወገኖቼ። ድርድር ይላሉ። አሁን the latest news ምንድነው በድርድር ላይ ያለው? የአብይ አህመድ አድሚኒስትሬሽን ፈቃደኛ ሆኖ ለመደራደር የሚመጣ ማንም ቢፈልጉ አሜሪካ ቢፈልጉ በፈለጉበት አሬና በፈለጉበት ሀገር ድርድሩን ለማድረግ የአብይ አህመድ አድሚኒስትሬሽን ፈቃደኛ ነው። ምንድነው በአማራ ያለው የሰላም ምክር ቤት ማነው ሰው ይራድ ነው ምናምን የሚባለው ሰው እና አሁን ደግሞ እቺን ይዘው መጥተዋል። እነ እስክንድር ነጋ ቀደም ብሎ የተናገሩት ነገር ምንድነው? ድርድሩ ከኢትዮጵያ ውጪ ይሁንልን የሚል ነገር ተናግረው ነበር እና አሁን እንግዲህ ትንሽ ቆይተው አሁን ለዛ መልስ መስጠታቸው ነው። ግን ሁሉ ጊዜ የኦሮሞማው ግሩፕ እና አብይ አህመድ ሁሉን ነገር ከግራና ከቀኝ መዝነው ለነሱ አድቫንቴጅ የሚያገኙበትን አቅጣጫ በሚያዩበት ጊዜ በዛ ነው ፍሎው የሚያደርጉት። አሁን ኦኬ የሚደራደር የፋኖ አካል ካለ ማንም ይሁን እኛ በፈለጉበት ቦታ ዚምባብዌ ሆነ ዩናይትድ ስቴትስ የትም ይሁን ብቻ እኛ ፈቃደኛ ነን ምናምን አሉ። ምንድነው? ወሬ ነው። አብይ አህመድ መቼም ኢንትረስትድ ሆኖ አያውቅም በድርድር ጉዳይ። ይሄ አልገባንም። አንድ አክቲቪስት ሲናገር የሰማሁት ድርድርን የሚጠላ የለም ማለት ድርድርን የሚጠላ የለም። በየትኛውም መልኩ እንግዲህ አሁን ባለንበት የሀገራችን ፖለቲክስ በአማራውና አሁን ባለው ስታተስ ኮ እና አብይ አህመድ አድሚኒስትሬሽን አንጻር ስናየው በየትኛውም መንገድ ጠርባችሁ ቀርጻችሁ አምጡት ድርድር የሚባል ነገር የአማራ ሞት ነው። ለምን እንዲያድግ ያላቀርብላችሁ? ድርድርን የሚጠላ አሁን ድርድርን የሚጠላ ማን ነው? አማራ ነው። ትክክለኛ የአማራ ሲቹዌሽን እና ሁኔታ የገባው ከድርድር ምንም መልካም ነገር አማራ እንደማያገኝ የተረዳ ሳቪ የሆነ ፖለቲሽያን ምንም አይነት ድርድር የሚባል ነገር ውስጥ ለመግባት ፍንጭና ፍንክች አይልም። ምክንያቱም እዛ ውስጥ ምንም ነገር ለአማራው የአማራውን የወደፊት ህልውና የወደፊት ሰርቫይቫል ነፃነት የሚያረጋግጥለት ምንም ነገር ከየትኛውም አይነት ድርድር እንትን ማድረግ አይቻልም፣ ፕሮዲውስ ማድረግ አይቻልም። ካለው የፖለቲካ ኢንቫይሮንመንትና ካለው በተለይ ከአብይ አህመድና ከዚህ ከኦሮሞማው አድሚኒስትሬሽን አሰራር አጭበርባሪነት ለአማራ ያለውን ጥላቻ ሲነሱ ራሳቸው እነ አብይ አህመድ አማራን ኮምፕሊትሊ በእግራቸው ስር ረግጠው እንደሌለ ለማድረግ እንጂ ከአማራ ጋር ተደራድረው አሚካብል የሆነ ስምምነት ላይ ደርሰው በዛ ኮኤግዚስት ለማድረግ ምንም አይነት ዓላማ የላቸውም። እና ያንን ከንሲደር ስታደርጉት ይሄ ድርድር የሚባል ነገር ለአብይ አህመድ ጊዜ መግዣ ብቻ ነው። ይቀጥላል፣ ስለ ድርድር ያወራሉ። አሁን በተለይ አዲስ ፓርቲኩላር ታይም ድርድሩ በየትኛውም መንግስት በየትኛውም ሀገር ቢሆን በፈለጉት ሰዓት we are ready ምናምን የሚል ወሬ ያመጣው ያው እንዳልኳችሁ ለኢንተርናሽናል ኮሚኒቲው ይሄ ለሰላም ኢንትረስትድ የሆነ ግሩፕ አካል መስሎ ለመቅረብ ያህል ብቻ ነው፣ ለፕሮፓጋንዳ ነው። ምክንያቱም አሁን ያለውን የፋኖን ሁኔታ ስትመለከቱ እየተፍረከረከ ነው እና ወደ አንድ መጥቶ ለድርድር ልቅረብ የሚል አማራውን በደንብ መወከል የሚችል አካል
እንደሌለ የአብይ አህመድ አድሚኒስትሬሽን በደንብ ያውቃል። ስለዚህ they are just throwing this. We are ready to negotiate. I mean, it doesn't matter where የሚል ነገር የሚወረውሩት ከፋኖ ወገን የሚመጣ ማንም እንደሌለ ስለሚያውቁ ነው። ኦፍ ኮርስ የእስክንድር ግሩፕ አለ። እሱም ደግሞ አማራውን ሪፕሬዘንት እንደማያደርግ ያውቃሉ። ፍሩሽካ ነገር እንደሆነ ያውቃሉ። ሌላው ደግሞ በግራና በቀኝ የተበታተነ ዝም ብሎ እዛው አማራ ክልል ውስጥ ማንን ከማን እንደሚዋጋ አናውቅም። አሁን ከዚህ በፊት ዘመቻ 100 ተራሮች ነበር። አሁን ደግሞ ዘመቻ አንድነት የሚል ነገር ይዘው እዛ እየተደበሰበሱ ነው ያሉት አማራ ክልል ውስጥ። ከማን እንደሚዋጋ እንኳን ምንም የምናውቀው ነገር የለም። ለምን ያላችሁኝ እንደሆነ ፋኖ በትግሬም ላይ አንተኩስም ብለዋል እነ ዘመነ ካሴ፣ በመከላከያም ላይ አንተኩስም ብለዋል እነ ምሬ ወዳጆ። እና ማንን እንደሚወጉ ፈጣሪ ብቻ ነው የሚያውቀው። እና ምን ለማለት ነው አሁን እዚህ የድርድር በቃ ዊሊንግነስ በቃ with no limits with no restrictions እንደዚህ ግልጥ ባለ መንገድ የአብይ አህመድ አድሚኒስትሬሽን ሲመጣ ከፋኖ እከሌ ነኝ ብሎ ለዛ ለድርድሩ የሚመጣ ማንም እንደሌለ፣ ምናልባት እነ እስክንድር ነጋ እንኳን ቢሳተፉ ማንንም እንደማይወክሉ እዚህ ግባ የማይባል ነገር እንደሆነ የማይዘልቅ ነገር ቫያብል የሆነ ነገር እንዳልሆነ በደንብ አብይ አህመድ እና አድሚኒስትሬሽኑ ስላወቀ በቃ እንዳልኳችሁ እኮ ነው ይሄ ኢሹ መቼም ጄኒውን የሆነ ድርድር የሚባል ነገር መቼም አይኖርም። እንዳልኳችሁ አማራ ያለው አማራጭ አንድ ብቻ ነው። የአማራው አማራጭ አንድ ብቻ ነው። የኦሮሞማን ይሄንን ስርዓት ገርስሶ ከስሩ ገንጥሎ መጣል፣ ድምጥማጡን ማጥፋት ሳትጠፋ አማራ ያለ አማራጭ ያ ነው። ድርድር አይደለም። አያችሁ ድርድር እኮ ሲጀመር ያለውን መንግስት ሪኮግናይዝ ማድረግ ነው። ከዛ ነው የሚጀምረው። አማራው ለምሳሌ ኦኬ እንደራደር ከመንግስት ጋር ብሎ ቢል የአብይ አህመድን መንግስት ሪኮግኒሽን መስጠት ነው። እና ለምሳሌ ድርድርስ ቢቀርቡ ደግሞ ምን ሊሉ ነው? ከዚህ በፊት አስረስ ማረ ዳምጤ እና ዘመነ ካሴ የጻፏቸው እንትኖች ነበሩ። ኮንዲሽንስ መከላከያ ከአማራ ክልል ይውጣ፣ የታሰሩ አማራዎች ይፈቱ፣ ይህን የመሳሰለ ነገር እነኚህን ነገሮች የአማራው መብት ይጠበቅ። እንደውም አይ ቲንክ ከክልሉ ውጭ ያሉ አማራዎችንም ጠቀስ አድርገዋል መሰለኝ። በየቦታው የታሰሩ አማራዎች ይለቀቁ ምናምን የሚል ነገር። አብይ አህመድ ሪሊ ኮርነርድ ቢሆን አብይ አህመድ ለስልጣኑ የሚፈራበት ሲቹዌሽን ቢፈጠር ድርድር ለሚለው ነገር ምናልባት ፈቃደኝነት ያሳይ ይሆናል፣ ልኡካኑን ይልክ ይሆናል። እና እነኛ አሁን እነ ዘመነ ካሴና አስረስ ማረ ዳምጤ ያቀረቧቸው ኮንዲሽኖች መከላከያ ይውጣ፣ የታሰሩ ይፈቱ፣ የአማራው መብት ይጠበቅ ምናምን የሚል ነገር አብይ አህመድ ኮርነርድ ቢሆን ምን እንደሚል ታውቃላችሁ? ኦኬ ነው የሚለው። ኦኬ ችግር የለውም እንፈታለን። አብይ አህመድ አጭበርባሪ ነው። ስንት ጊዜ ነው ስንቱን ግሩፕ ያሞኘው። ስለዚህ ያለው መፍትሄ እያወቁ መጃጃል ሳይሆን ይሄንን
ወሮ በላ የሆነ መንግስት ጠቅላይ ሚኒስተር ድራሹን ማጥፋት ብቻ ነው። በቃ ሌላ ምንም ነገር የለም። ራስህን ነው እኮ የምታሞኘው። አማራ ራሱን ነው እኮ የሚያሞኘው። ምንድን ነው የምትደራደረው? ምን ለአማራው ምን እንዲያደርጉለት ነው የምትደራደረው? እስቲ አሁን ምን እናደርግላችሁ አማራዎች ምናምን ቢባል ምን ልትል ነው? የአማራው ለምሳሌ መብት ይጠበቅ ብሎ ይሄ በቃ ጀነራላይዝድ የሆነ ሰፊ ጥያቄ ማቅረብ ምን ማለት ነው? የአማራ ህዝብ መብቱ ይጠበቅ ብለህ ማለት እስቲ ያንን ፕራክቲካሊ ተርጉመው ብለህ ብትባል ምንድን ነው የምትለው? አማራ የሆነ ሰው ምናምን በጎዳና ላይ በሚሄድበት ጊዜ የኦሮሞ ፖሊስ ጎሸም እንዳያደርገው ዋት ምን ማለት ነው? የአማራ ህዝብ መብት ይጠበቅ ምናምን የሚል ነገር እንደዚህ አይነት ነገር እኮ አብስትራክት ነው ማለት ሜዠረብል የሆነ እንትን የለውም፣ መለኪያ የለውም። አማራው በአገሪቷ ከዳር እስከ ዳር ኢቭን በኦሮሞም ክልል በትግራይም ክልል በሁሉም ክልል አለ አማራ። እያንዳንዱ አማራ በያለበት ቦታ መብቱ ተከብሮለት እንደሚኖር how are you going to measure that? በኦሮሞ ክልል ያለ አንድ አማራ እንደፈለጉ ያለ ምክንያት ረግጠው ሰቅለውት ያንን ኒውስ ማንም ትንፍሽ እንዳይል የማድረግ ቀላል ነው። በምንድን ነው how are you going to make sure that this is practical? የአማራ ህዝብ መብት ይጠበቅ፣ የአማራ የታሰሩ ይፈቱ ምናምን። ኦኬ የታሰሩ የተወሰኑትን ይፈታሉ። ከዛ ደግሞ በየስርቻው ያፍንልሃል፣ ያፍሳል። ለመሆኑ ስንት አማራዎችስ በእስር ላይ እንዳሉ የምታውቁበት መንገድ አለ ወይ? ስንት አማራዎች ለምሳሌ የአዲስ አበባ ወጣት እንኳን በአማራነቱ የታፈነ ምን አዲስ አበባ ብቻ አይደለም፣ በየትኛውም ክልል አማራዎች ታፍነው የት እንደተወሰዱ ምን ጉድጓድ ውስጥ እንደተጣሉ የምታውቅበት መንገድ አለ ወይ? የታሰሩት ይፈቱ የሚል ኢሪስፖንሲብል የሆነ ነገር ራሱ መናገር ወገኖች፣ ይሄ እኮ ቀልድ እኮ ነው። ቀልድ ነው ይሄ። ማን ነው የታሰረው? የት ነው የታሰረው? ለስንት ዘመን የገቡበት ትዝ አይላችሁም እንደ ተማሪዎቻችን ሴቶች አሁን 4 ዓመት 5 ዓመት ሆናቸው ከታፈኑ። እነሱ እንኳን ያሉበትን የሚያውቅ የለም። ንጉሱ ጥላሁን ስለነሱ ሲዋሽለት ለአብይ አህመድ የከረመው ትዝ ይላችኋል ነው ወይስ ረሳችሁት? ስለዚህ የትኛውም ድርድር አሁን እኔ መለፈልፍላችሁ ለምንድን ነው በየትኛውም ድርድር ምንም አይነት ኮንዲሽን ቢጻፍ አብይ አህመድ ኦፍ ኮርስ እንዳልኳችሁ ችግር ላይ ካለ ለስልጣኑ የሚሰጋበት ሲቹዌሽን ላይ ካለ እነ ከአማራው ክልል አማራውን ወክለው ለድርድር የሚቀርቡ ማንኛቸውም ይሆኑ የሚያቀርቡትን ነገር በሙሉ አብይ አህመድ አይኑን ሳያሽ ይስማማል። ለምን? ለጊዜው ካለበት ዴንጀር መውጣት አለበት። ከዛ በኋላ ግን ያንን ፎሎ ትሩ ያደርጋል ብላችሁ እንዳታስቡ። በባህሪውም የለም፣ አጭበርባሪ ነው ጠቅላይ ሚኒስትሩ። ስለዚህ ድርድር በሚል ነገር ጊዜያችሁን አታጥፉ አማራዎች። እርግጥ ነው በብልጽግና የተገዛ ነው የአማራው ህዝብ ጠቅላላ ከፋኖ ጨምሮ። ስለዚህ እንደ ድርድር ምናምን እያልክ እዛ ላይ ያንን ወሬህን አውራ። አብይ አህመድ ስራውን እየሰራ ነው። አሁን ወደሚቀጥለው ምርጫ ዘመን እየተቃረበ ነው። ያንን የምርጫ ዘመን ደግሞ ከዚህ በፊት አብኖች ሌጂቲማይዝ እንዳደረጉት ደግሞ አሁን ደግሞ አሉ እና ከድጡ ወደ ማጡ እየሄደ ነው አማራ። አንድ ወንድማችን እንደው እኮ አንዳንድ ጊዜ እኮ ሰዎች እንዴ
ሪሊ እንደው ይሄን ያህል ነገሩ ስላልገባቸው ነው እንዴ ብላችሁ የምትጠይቁበት እኮ ሲቹዌሽን አለ። አሁን አንድ ወንድማችን ቶክቻው የሚባል የሲዳማ ተወላጅ ነው፣ አርቲስት ነው እና ስላለው እየተፈጸመ ስላለው በዚህ በሲዳማ ህዝብ ላይ እየተፈጸመ ያለውን ግፍ ምናምን ዘክዝጎ ከልቡ ይናገራል። ለማን ነው የሚናገረው? ለአፋኙ ለአብይ አህመድ። ዕቃ ተሰርቆብህ ለሰረቀብህ ሌባ አቤቱታና ስሞታ ታቀርባለህ? ሌባው ይስቅብሃል። አብይ አህመድ እዛ ይሰማል። እንዲህ ታፍነን እንዲህ ብለን ይላል ወንድማችን። ሳያውቅ እኮ ቀርቶ አይደለም። ይሄ ራሱ ተናጋሪው አፋኙ አብይ እንደሆነ የአብይ ተከታዮች እንደሆነ ያንን የሚያደርጉት በደንብ ያውቀዋል። ግን ራሱን ያሞኛል። መፍትሄው ምንድነው? አፋኙን ከዛ አካባቢ ድራሹን ማጥፋት ነው። ግን ለዛ ልብ የለህም፣ ሐሞት የለህም አበሻ ህዝብ እና ዝም ብለህ ታለቃቅሳለህ። ይሄ ነው ሌትስ ሲ ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ አርቲስት ዮሐንስ በቀለ ወይም ቶክቻው እባላለሁ። የሲዳማን ህዝብ በደልና የፍትህ መጓደል ይዤ በሚዲያ ላይ ሰሞኑን እየተንቀሳቀስኩ እገኛለሁ። ይህ በዚህ እንዲህ እንዳለ የሲዳማን ህዝብ ጭቆናና ግፍ በዚህ አገዛዝ አሁን ባሉት መሪዎች እየደረሰበት ያለውን ግፍና ጭቆና ወደ ህዝብ ይዘን ስንወጣ የተለያዩ ግፍና ጭቆና እኛን ድምፃችንን የማፈንና የማስፈራራት የተለያዩ ዛቻዎችና የማስፈራራት በሚዲያ ሰራዊት ዘመቻ ተከፍቶብን አንዳንድ ልጆችን ታስረው አንዳንዱ ምግብ እንዳይገባላቸው ሰው እንዳይጠይቃቸው እጅግ ሰብአዊነት በጎደለው መልኩ ታፍነው ነው ያሉትና ከእንደገና እያንዳንዱ ስፍራ በጎሳና በዘር ይዘውታል። በዘመድ እንዳለ እያንዳንዱን የስልጣን እርከን በጎሳ በዘመድ ይዘውታል። ክቡር ጠቅላይ ሚኒስትር በእርሱ ዘመን ነው ይህንን እያደረጉ ያሉት እነዚህ ሰዎችና ምን ይላሉ? ትውልድ እየታፈነ ነው። ፌስቡክ ላይ ላይክ የሚያደርጉ ሼር የሚያደርጉ ጭምር። አሁን እንግዲህ ተመልከቱ፣ አብይ አህመድ ይሄ ልጁ የሚተነትነውን ግፍ በሙሉ አርኪቴክቱ አብይ አህመድ ነው። አርኪቴክቱ እነኚህን ነገሮች የሚፈጸሙ ግፎች ህዝባችን ተጃጅሏል። ያለብህ ማስወገድ ነው። ይህንን ስርዓት ማስወገድ ነው። ጊዜህን አትጃጃል። እያወክ ማን ነው ድራሽህን እያጠፋ ያለው? ማን ነው መብትህን የገፈፈህ? ማን ነው ንብረትህን የነጠቀህ? ማን ነው ዘመዶችህን የጨፈጨፈ? ማን ነው ያላግባብ እስር ቤት ውስጥ የከተታቸው? አብይ አህመድ ነው። አሁን ህግ እና ስርዓት ያለባት አገር ውስጥ እንደሚኖር ነው ይሄ ወንድማችን የሚናገረው። ህግና ስርዓት ያለባት ሀገር አይደለችም አገራችን። በኦሮሞማው መንግስት ስር በትግራዩም እነ ህወሓትም ስልጣን ላይ በነበሩ ጊዜ ማን ነው በዚህም በዛም የትግሬው ህዝብ እንደፈለገ የሚቧረቅበት ጊዜ ነው። አሁንም የኦሮሞው ደግሞ ተረኛ ነው። ይሄ የሚያደርጉት ነገር በሙሉ ይሄ በመንግስት ዘንድ ያልታወቀ ነገር አይደለም። መንግስት የሚያውቀው ነው። መንግስት አፕሩቭ ያደረገው ነገር ነው። መንግስት ኢንፎርምድ የሆነበት ነገር ነው። አንድ ሰው ሌባውን እያወቀ ያው እንዳልኳችሁ ከሌባው ጋራ የጠፋውን ዕቃ መፈለግ፣ ይሄ በቃ የፈሪዎች እንትን ነው። I'm just speaking generally። ስለዚህ ወንድማችን እዛ ላይ ማተኮሬ ሳይሆን በአጠቃላይ አሁን አበሻው የኦሮሞማው መንግስት እንደዚህ ሲጫወትበት
ንብረቱን ማንነቱን ቅርሱን እሴቱን ሲነጥቀው እንደፈለገ 40 ሲገርፈው ከዛ ቀና ብሎ ለመብቱ ላለመጮህ ለነፃነቱ ላለመታገል የተለያዩ ሰበቦችን እንትን ይላል አዚፍ አብይ አህመድና የሱ ስርዓት እንዳላደረገ አይነት ምን እናድርግ ይሉናል ክቡር ጠቅላይ ሚኒስትር ከዚህ በላይ መጃጃል አለ እና ይሄ ወንድማችን ቶክቻው በህዝቡ በሲዳማ ህዝብ ላይ እየተፈጸሙ ያሉትን ግፎች ሲተነትን ከዛ በስተጀርባ እነማን እንዳሉ አጥቶት አይደለም ይሄንን ግፍ የሚፈጽሙ ከማ የጎ አሄድ ፈቃዱን እንዳገኙ በሚያደርጉት አፈናና ህግ ማነው ግፍ እንደማይጠየቁ ተማምነው ነው ይሄንን ግፍ ሲፈጽሙ ለምን ያንን መተማመን ከየት ነው ያገኙት ከአብይ አህመድ ነው ስለዚህ ሩት ኮዙን ስትበረምሩ ዞራችሁ ነቀርሳውና የሀገሪቷ ዋና ካንሰር አብይ አህመድና የሱ ተከታዮች ወይም ደግሞ የሱ ካቢኔ ሰርክሎቹ ናቸው እነሱን ከነ ሲስተሙ እነሱን ጀስት ኢንዲቪጁዋሊ መምታት ምንም ማለት አይደለም ለምን እንዳልኳችሁ ኦሮሞማ አይዲዮሎጂ ነው ስለዚህ ጠቅላላ ስርዓቱን ወደ ማይመለስበት ጉርጓድ መክተት ነው ጀግንነት ማለት ያ ነው የሚገርፍህ ማን እንደሆነ ያወቅ ለሱ ተመለሰ ስሞታ መናገር ምንም ፋይዳ የለውም እና እንግዲህ ይሄ ነው ያለንበት ሁኔታ አሁን ምን ላይ ነው የአማራው ትግል ያላችሁኝ እንደሆነ የአማራ ትግል በዚህ ወቅት የለም እንዲያውም የለም ምንም የለም አሁን ደግሞ እንዳልኳችሁ የዘመቻ አንድነት ምናምን እያሉ እያሾፉ ነው እና መፍትሄውን እኔ ያውቃለሁኝ እኔ የማውቀው አንድ መፍትሄ ነው መፍትሄው የአማራ ህዝብ ሲነሳ ነው በመጀመሪያ በብልጽግና የተገዙ የፋኖ አመራሮችን ወይ ራሱ ፋኖ በእነኚህ ባለጌ መሪዎቹ እየተሸጠ እንደሆነ አውቆ እነሱ ላይ እርምጃ ወስዶ አዳዲስ አመራሮችን ከውስጥ ማውጣት እና ትክክለኛ ጄኒውን የሆነ ትግል ማድረግ ነው እዛው አማራ ክልል አካባቢ በጣም የሚገርማችሁ እኮ ነው ባህር ዳርን እንኳን ከጠላት ወይም ደግሞ ከመከላከያ አላጸዱ አሁን እነ ወልቃይት ጠገዴ የምትላቸው እነ ጠለምት ምናምን እነ ራያ የምትላቸው ሄደዋል በቃ ታው እነሱ ተሸጠዋል እነሱ ቁልፍ የሆነ ቦታ አመራር ላይ ያሉትን እነ ዘመነን እነ ምሬን እነ አስረስ ማረዳምጤን የሸዋውንም ፋኖ መሪዎች ምናምን በደንብ አድርገው ይዘዋቸዋል እነሱ ፊታቸውን ወደ 4 ኪሎ ገና አልመለሱም እዛው ይሽከረከራሉ እና ዘመቻ 100 ተራሮች ዘመቻ አንድነት ከተወሰኑ ወራቶች በኋላ ደግሞ ምንድነው ፋኖ ያደረገ ያለው ምናምን እንዳይባል ዘመቻ ምናምን የሚል ነገር ያመጡልሃል ያንን አጀንዳ አድርገህ ስታኝከው ትኖራለህ የአማራ ህዝብ ያለቀ ነው ሚንዋይል ታሪኩ ደብዛው እየጠፋ ነው አገር አሁን የአንድ ብሔር ናት የኦሮሞ ስለዚህ ገና
ገና ይቀጥላል። ብዙ ነገር ይሆናል። ማንዳቶሪ ይሆናል ኦሮምኛ መናገር በቅርብ ጊዜ ውስጥ። ብሬስ ዮርሰልፍ። አዎ እኛ አሁንም እነኚህን የተወሰኑ ብልጽግና የገዛቸው የፋኖ መሪ ባንዳዎቹን ከማምለክ አንድም ኢንች እልፍ አላልንም። አሁንም አንድም ጥያቄ አንጠይቅም። እነሱም መልካቸውን እየለዋወጡ ዘመቻ ከሌ ዘመቻ ምናምን እያሉ እየመጡ ያደነዝዙታል። የአማራው ህዝብ በተለይ በዳያስፖራ ያለው አሁንም ምንም መቼ እንደሚሰለቸው የአማራ ህዝብ በተለይ በዚህ በዳያስፖራ ያለው መቼ ጥያቄ እንደሚጠይቅ እግዚአብሔር ይወቅ። ከተወሰኑ አሁን 2 ዓመት ሞላው። 2 ዓመት ባህር ዳር ነፃ አልወጣም። ይሄንን አይጠይቅም የአማራ ህዝብ። ደነዝ ሆኗል፣ ደንዟል። አሁንም በቃ ዝም ብሎ ከሌ ኢንዲቪጁዋሎችን ማምለክ ነው። 2 ዓመት ሆኖታል። ዛሬ አማራ ከዛሬ 2 ዓመት በፊት ከነበረው ይልቅ ዛሬ የተዳከመ አማራ ነው ያለው። እርግጥ ነው ምናልባት አንዳንዶቻችሁ አንዳንድ ይሄ ቲክታክ እና የመሳሰሉ ይሄ ሶሻል ሚዲያ ላይ የሚቀርቡ እንትኖች አሉ። አማራ በዚህ ፋኖ በዚህ በኩል አሸነፈ፣ በዚህ በኩል እንደዚህ ድምጥማጡን መታው መከላከያን ምናምን የሚል ቱልቱላ ውሸት። ድል እኮ ወደፊት ይሄዳል። ወደፊት መከላከያን ከባህር ዳር እንኳን ፈቀቅ አላደረከውም። እዚህ የፋኖ ማት የተማረከ ነው የመከላከያ ማት የተማረከ የሞተ ድምጥማጡ የጠፋ ምናምን እያለ እንትን ይነዙላል እነ መሳይ መኮንን ሲያደነዝዙ። አው የኛ መለኪያችን ምንድነው? የአማራው ትግል የአማራውን ክልል አጽድቶ ከዛ በኋላ ደግሞ ከዛ አልፎ ወደ 4 ኪሎ መሄድ ሲጀምር ነው ያኔ ትግል አለ ብለህ የምትለው ያኔ ነው። ግን ያንን ሁሉ ለማድረግ አንድ በመጨረሻ የምነግራችሁ ነገር የአማራው ህዝብ ሲነሳ ነው። የአማራው ወጣት ሲነሳ ነው። ቅስቀሳ ሲደረግለት ነው። ይሄ አክቲቪስቱ ባለ ዩቲዩቡ የተለያየ ቻናል ያላቸው ለአማራው ቆመናል የሚሉ እና አብይ አህመድ ባለፈው በጅማ ያደረጉት ስብሰባ ላይ እንደተናገሩት ይሄ በዚህ በዳያስፖራ ያለው የአማራው ደጋፊ ነኝ የሚል ሚዲያ በሙሉ የየለቱን አጀንዳ ተረት ማውራት እንጂ ህዝቡን ቅስቀሳ ስለማያደርግለት ምንም ለውጥ አያመጣም የሚል ድምዳሜ ላይ ደርሰዋል እና አብይ አህመድ እና 100% ትክክል ነው። ስለዚህ አንዳንድ ኢንፍሉዌንሻል የሆኑ አክቲቪስቶች የአማራን ህዝብ እንዲቀሰቅሱት እንጂ ዝም ብሎ ይሄ ቲቪ እንክፈት ማለት ይሄ ሚዲያ እንመስርት ምናምን ወሬውን ሊነዛ ያ አይጠቅምም። የአማራን ህዝብ ተነስ በለው፣ የአማራን ወጣት ተነስ በለው፣ ቻሌንጅ አድርገው፣ ሁል ጊዜ በፕሮፓጋንዳ ቀጥቅጠው በሚያነሳሳ ይህንን ባለጌና የማይረባ የሆነ መንግስት ጉርጓድ ውስጥ ለመጨረሻ ጊዜ ቀብሮ አፈር እንዲያለብሰው ማለት ነው። ይሄ ነው ዛሬ የሚያስፈልገን፣ የሚያድነን ይሄ ነው። ነገር ግን አንድም የለም። ህዝቡ ወሬ ነው የሚወደው። እኛ የምንፈልገው ቅስቀሳ ነው። አማራ የሚፈልገው ቅስቀሳ ነው። በየቤቱ የተኛው ገበሬው፣ ነጋዴው፣ ፕሮፌሽናሉ ሆ ብሎ እንዲወጣ ማድረግ የሚችል መሽን ያስፈልገናል። የሰው መሽን ማለት ነው። ከዛ ውጪ ግን ተስፋ የለንም እና ይሄው ነው የምናገረው። ይሄው ነው። ሰላም ይቅጠመን። ስላዳመጣችሁን በጣም አመሰግናለሁ።